ጠላትን ታርጌት ያደረገው የቦምብ ጥቃት መፈጸሙ ተሰማ። የታክሲ ስራ ማቆም አድማ ተጠራ። ህወሓት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታወቀ። በደሴ ቦሩ ሜዳ ሆስፒታል የጤና ባለሙያ መታሰራቸው ተሰማ። በአርባ ምንጭ ጠቅላላ ሆስፒታል የታሰሩ ሐኪሞች ቁጥር 5 ደርሷል ተባለ። ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። እነኚህና ሌሎችን ዘገባዎችን ማካተን ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ጠላትን ታርጌት ያደረገው የቦምብ ጥቃት መፈጸሙ ተሰማ። ግንቦት 5 2017 ዓ.ም በእነማይ ወረዳ ወይራ ጉሬዛም ቀበሌ ግንቦት 4 2017 ከቀኑ 11 ሰዓት ተኩል በሻይ ቤት ሲዝናኑ በነበሩ ሚኒሻ ላይ በተሰነዘረ የቦምብ ጥቃት አንድ ያገዛዙ መከላከያ ሲሸኝ 6 የሚኒሻ አባላት ከባድና ቀላል ቁስለኛ ሆነዋል ተብሏል። ከእነዚህ ውስጥ አንድ እግሩ የተቆረጠ ሚኒሻ መኖሩን፣ ሌሎች ቢቸና የመጀመሪያ ደረጃ ሆስፒታል መግባታቸው ተረጋግጧል። በዚህ ቦምብ ጥቃት ተበሳጨው ጨፍጫፊው ያገዛዙ ኃይል ከጉዳዩ ጋር የማይገናኙ 2 ንጹሃን ወጣቶችን ረሽኗል። ከዚህ ጋር ተያይዞ በንጹሃን ወንድሞቻችን ዛሬም ጠላት በደረሰው ጉዳት መላው ማህበረሰባችን ከባድ ሐዘን ላይ መሆኑን ታውቋል ነው የተባለው። የታክሲ ስራ ማቆም አድማ ተጠራም። ራሳቸውን የአዲስ አበባ የታክሲ አሽከርካሪዎች ተወካይ ሲሉ መረጃ ያደረሱ ሰዎች ለሐሙስ ግንቦት 7 2017 ዓ.ም የታክሲ ስራ ማቆም አድማ መጥራታቸውን አስታውቀዋል። እነዚህ አሽከርካሪዎች በመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑ የ1500 ብር ቅጣት እየተጣለባቸው በባዶ እጅ መግባትና የነዳጅ መሙያ እንኳን ማጣት የዘወትር ተግባር ከመሆኑን ባሻገር በከፋው ጭቆናና ኑሮ ውድነት መኖር እንደከበዳቸው አክለው ተናግረዋል። ህወሓት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታወቀ። ህወሓት ከትላንት ማክሰኞ ግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን ወይም እርምጃ ተግባራዊ ባለማድረጉ መሆኑ ተገልጿል። ምርጫ ቦርዱ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬ ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህን ቀነ ገደብ ባሳወቀበት መግለጫ ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሄድ ትዕዛዝ ተሰጥቷል የተባለው። በደሴ ቦሩ ሜዳ ሆስፒታል የጤና ባለሙያ መታሰራቸው ተሰማ። በቦሩ ሜዳ ጠቅላላ ሆስፒታል የጤና ባለሙያዎች ያነሱትን የመብት ጥያቄ ተከትሎ በርካታ ሐኪሞች የሕክምና ስራቸውን ከሚሰሩበት በመንግስት ታጣቂዎች ከነደንብ ልብሳቸው እየተያዙ ወደ 5ኛ ጣቢያ እንደተወሰዱ ከስፍራው የደረሰን መረጃ ያመላክታል። የሕክምና ባለሙያዎች ከመታሰራቸው ምክንያት አገልግሎት ሳያገኙ የተመለሱ በርካታ ህሙማን እንዳሉ ለማወቅ ተችሏል። በአርባ ምንጭ ጠቅላላ ሆስፒታል የታሰሩ ሐኪሞች ቁጥር 5 ደርሷል ተባለ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ዋሉ። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ከሌሎች በቀናት ልዩነት የታሰሩ ጤና ባለሙያዎች ቁጥር 5 ደርሰዋል። በአዲስ አበባ ከተማ ሌሎች 5 የጤና ባለሙያዎች ደግሞ ከ2 ቀን እስር በኋላም ተለቀዋል። የጤና ባለሙያዎቹ ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን የታሰሩት ትናንት እሁድ ግንቦት 3 2017 ዓ.ም እንደሆነ የማህበሩ ምክትል ፕሬዝዳንት አቶ መለስ ባታ ለቢቢሲ ተናግረዋል። በ2015 ዓ.ም የተመሰረተው ማህበር የሚመሩት አቶ ዮናታን በአማራ ክልል በምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለስ ገልጸዋል። ምክትል ፕሬዝዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የተያዙት ከመኖሪያ ቤታቸው ነው ሲሉ ገልጸዋል። ከመያዙ በፊት ከትናንት ወዲያ ቅዳሜ የሚሰራበት ሆስፒታል አካባቢና በሚኖርበት ሰፈር በሚገኝ የፖሊስ ጣቢያ ለምርመራ እንደሚፈለግ እንዳሳወቁት ነግሮ ነበር የሚሉት አቶ መለስ ይህ ከሆነ ከ1 ቀን በኋላ በቁጥጥር ስር መዋላቸውን ተናግረዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለዛሬ የያዝናቸው ዘገባ እኚህን ይመስሉ ነበረ። ሰናይ ጊዜ